በአንድ ትንሽ መንደር ውስጥ ናዲም የሚባል በጣም ደሃ ሰው ይኖር ነበር። ቤቱ የሸክላ ጎጆና ቡርኖ የሚባል ውሻ ብቻ ነበሩት። በየቀኑ በጫካ ውስጥ እየገባ ቀኑን ሙሉ እንጨት እየቆራረጠ በጣም በትንሽ ገንዘብ ይሸጥ ነበር። ከሽያጩ የሚመጣው ገንዘብ ለዕለት ምግብ ብቻ የሚሆን ነበር። የናዲ ሚስት ቆንጆ ብትሆንም ምላሷ ግን በጣም መጥፎ ነበር። በድህነት ሰልችቷትም ነበር። ባሏን ምንም የማትረባ ሰው ነህ ብላ ትንቀው ነበር። ሁልጊዜ በቃላት ታስቀይመውና ታወርደው ነበር። አንድ ቀን ማታ ከባድ ዝናብ እየዘነበ ናዲ ደክሞት እንጨት ተሸክሞ ወደ ቤት ሲደርስ በሩ ላይ የተፈጠረው ነገር ግን ልቡን ሰበረው። ሻሂን ሚስቱ በንዴት አይኗን አፍጥጣ አንተ እድለቢስ ሰው ከዛሬ ጀምሮ አታስፈልገኝም አለችው። ናዲም ደንግጦ ምን እያደረግሽ ነው? ወዴት ልሂድ አላት። እሷን መለሰችለት፣ ወደ ፈለክበት ሂድ፣ ከውሻ ቡርኖ ጋር ሂድ፣ እሱ እንኳን ካንተ ይሻላል። ይህን ስትለው ናዲም እንባው መጣ። በዚህ መሀል ምንም ሳይናገር ተመልሶ ወጣ። በጣም ተጎዳ። ከመንገድ ዳርቻ ሲደርስ አንድ ትልቅ ዛፍ ስር ተቀመጠ። ወደ ላይ ቀጥ ብሎ ወደ አምላኩ ከጎኔ ማንም ሰው የለኝም ከዚህ ከቡርኖ ውሻ በስተቀር። በዚህ መሀል ያልጠበቁት ነገር ተፈጠረ። እየጨለመ ሲሄድ ቡርኖ ጭንቅላቱ ላይ አድርጎ ሲያዝናናው ነበር። ከዚያም ወደ ጫካው ጥግ ገባ። ከዚያም አሮጌ ጎጆ አገኘው። በዚያም ውስጥ ገብተው ብርዱን ለማስወገድ እንጨት ለኩሰው ጋደም አሉ። ቡርኖ አንተስ ከኔ ጋር እስካለ ድረስ ብቸኝነት አያሸንፈኝም፣ አንተ ከብዙ ሰው ትበልጣለህ ማለት አለው። በድንገት ቡርኖ ማንኮራፋት ጀመረ። አይኖቹ የጎጆው ጨለማ ውስጥ ተተክለው ነበር። ናዲም ደንግጦ ቡርኖ ምንድን ነው አለ። ቡርኖ በማየቱ መቆፈር ጀመረ። ናዲም ሽቦውን አንስቶ አበራለት። እዚህ ያለው መሬት የሰመጠ ይመስላል። ልክ ሰውየው የሆነ ነገር ቆፍሮ እንደቀበረበት ይመስላል። ሁለቱም ተያይዘው መቆፈር ጀመሩ። በጥቂት ደቂቃ ውስጥ እጃቸው የሆነ ጠንካራ ነገር ነካ። ተጨማሪ አፈር ከላዩ ላይ ሲያስወግዱ በአሮጌ ብረት የታሰረ ትልቅ ሳጥን ተመለከቱ። በጣም በመቆየቱ በአፈር ተሸፍኖ ነበር። በሚንቀጠቀጥ እጆቹ ናዲም መቆለፊያዎችን ሰበረው። ናዲም የሳጥኑን ክዳን ሲያነሳ አይኖቹ በብርሃን ተሞሉ። ሳጥኑ በወርቅ ሳንቲሞች እና በውድ ጌጣጌጦች፣ በጥንት ዘመን ዕቃዎች ተሞልቶ ነበር። ከንፈሮቹ ተንቀጠቀጡ። ይህ ህልም ነው ወይስ ፈጣሪ ሰማን ብሎ በጉልበቱ ተመርክኮ አይኖቹ በእንባዎች ሞሉ። በዛን ዕለት የናዲ ህይወት ሙሉ ለሙሉ ተቀየረ። ከዛን ዕለት ጀምሮ እሱን ባለጸጋ ሆነ። በሚቀጥለው ቀን ናዲ ነቃ። ከዚያም ወርቁን በጥንቃቄ ተመልከተ። ይህን ሀብት መደበቅ አለብኝ፣ ብዙ ሰው ካየ ሊቀናና ሊዘርፈኝ ይችላል። ሳጥኑን ዘጋውና በአፈሩ ሸፈነው። ትንሽ ገንዘብ ብቻ ይዞ ወደ ገበያ ወጣ። ገበያው ዛሬ በጣም ደመቅ ብሏል። ናዲም ለራሱና ለቡርኖ ምግብ ገዛ። ከዛም ሰው በማይበዛበት ቦታ ተመልሶ ከዚያም በዕለት የሚያስፈልገውን ገንዘብ እየያዘ ወደ ገበያ መመላለስ ጀመረ። በጥቂት ሳምንታት ውስጥ ትንሽ ሱቅ ከፈተ። ከዚያም ትክክለኛው ሚዛን ይጠቀማል። እናም ከማያስፈልገው ገንዘብ ላይ አይወስድም ነበር። ከዚያም ከሱ እውነተኛ ታማኝነትን ብቻ ይገዙ ነበር ሰዎቹ። በአጭር ጊዜ ውስጥ የመንደሩ ሰዎች ሁሉ እየተባባሉ ያ ጎጆ ውስጥ የሚኖሩ ሰውዬ በረከት አሉ ይሉ ነበር። ናዲም ግን አሁንም በዛች ጠባብ ጎጆ ውስጥ ይኖር ነበር። ናዲም ግን አሁንም በዛች አሮጌ ጎጆ ውስጥ ይኖር ነበር። ሌሊት ሲሆን ከቡርኖ ጋር ቁጭ ብሎ ፈገግ አለ። በዚህ ሸክላ ጎጆ ውስጥ ከውሻው ጋር እንጀራ እንደሚበላ ማንም አያውቁ ነበር። ሀብት ግን ልቤ እንዲቀይሩ አልፈልግም ነበር ይል ነበር። ናዲም በሀብት ከፍ ከፍ አለ። በዚሁ መሀል ርቃ ያለች አንድ ሴት በርቀት ትመለከተው ነበር። ያቺ ከቤት ያባረረችው ሴት ናት። ሴቶችን ጠይቃለች። እንጨት ሻጭ የነበረው ያ ናዲም ነው? አዎ፣ ያ ታላቅ ነጋዴ እኮ ሆኗል። ሻይስት በልቧ ያኔ ብረዳው ኖሮ ትላለች። አንድ ምሽት ናዲም በሩን ሲከፍት ውጭ ሻይስት ቆማ ነበር። ፊቷም የደከመ ይመስላል። በዝግታ ድምፅ ሰላም ናዲ አለችው። ናዲም ፊቷን በጥልቀት ተመለከተና ለምን መጣሽ አላት። እሷም እየተንቀጠቀጠች ይቅርታ ልጠይቅህ ነው አለችው። ያደረኩት በጣም መጥፎ ነበር አለች። ናዲም ወደ ውስጥ እንድትገባ ቢፈቅድላትም ልቤ ስለተሰበረ ጠባሳው አይድንም አላት።
ውሻውን በጥርጣሬ ይመለከታት ነበር። ሻሂም ምንም ሳትናገር ተመለሰች። እናም አንድ ቀን ሻሂ ጎጆውን በር እየጠረገች ነበር። ይህን ለምን ታደርጊያለሽ አላት። እሷም የሰው ዋጋው ገንዘብ ሳይሆን በልብ ነው አለችው። አንተ ከጎኔ ስትሆን እኔ ደግሞ አሸሸው አለችው። ዝም አለ። እናም የአንድ ሰው ዋጋ በገንዘብ አይደለም የሚለካው እና ያኔ ብትረጂ ኖሮ። ሻሂስትም አለቀሰች። በገንዘብ ታውሬ ነበር፣ አሁን ለሰራሁት እቀጣለሁ አለች። እና ሌላ እድል ይኖረኛል አለችው። ከዚያ እሱም ወደ ውስጥ ገባና ቁጭ አለ። ገንዘብ ይፈልጋ ነው ወይስ በእውነት ንስሐ ገባች ብሎ ቁጭ አለ። ናዲም በሹክሹክታ በጥሩ ጊዜ በመጥፎ ጊዜ ከጎኔ ያልቆመ ሰው እንዴት ከአሁን በዚህ ሰዓት ከጎኔ ሊቆም ፈለገ? ይቅር ብዬሻለሁ፣ ግን የተሰበረ ነገር አይጠገንም አላት። ሻሂስትም አለቀሰች። እንደ አገልጋይ እንኳን ልቆይ አለችው። አይ ሻሂስት ብትሄጂ ይሻላል። እሷም በገዛ እጇ ያጠፋችው እድሏ እንደሆነ ገባት እና እሱም የሚኖርበት ጎጆ የሰዎች መሰባሰቢያ ሆኑ። እሱንም የኛ ጀግና እያሉ ሁሉም ሞዴል ማድረግ ጀመሩ። መንደሩን ወክለህ ምክር ቤቱ እንድትቀላቀል እንፈልጋለን አሉት። እናም ስልጣን ይሰጣል አሉት። እናም ናዲም እዚህ ጋር ቆም አለ። እኔ ድሃ የነበርኩ ነኝ እና ራሴን እንኳን ማስተዳደር ማችል ሰው እንዴት ስልጣን ትቀበል ትችላለሁ አለ። እና በዚህ መሀል ዓለም ለክብር ትሮጣለች፣ አንተ ለምን ይህን ነገር አትቀበልም አለው። ናዲም ፈገግ አለና ልቤ እስካልጠነከረ ድረስ በማንም ላይ መሪ አልሆነም አለ። ሀጂም ከሄደ በኋላ ይህ ሚስቱ ያባረችው ሰው እንዴት ባለጸጋ ሆነ? ጁዳ የሚባል አንድ ነጋዴ ይህ እንጨት ለቃሚ የነበረው ሰው እንዴት በአንድ ጊዜ ሀብታም ሊሆን ቻለ ማለት ጀመረ። እና እሳት የበላው ነጋዴ ነበርኩ እንዴት ሀብት አገኘ ማለት ጀመረ። እና መሬት ሲቆፍር አይቼዋለሁ ብሎ ማውራት ጀመረ። ስለዚህ ይህ ወሬ አጅድ የሚባል አደገኛ ሽፍታ ደረሰው። ይህ ሀብት የኔ ይሆናል ብሎም ተነሳ። ወደ ናዲም ጎጆ ቀረበና ናዲም ውሻውን እያስመገበ ነበር። አጅት ይህን ሀብት በጉልበት አገኘዋለሁ። በማግስቱ አጅት ሰዎች እንደ ጓደኛ ወደ ናዲም ላክ። ቃሲም የሚባል ሰው ወደ ናዲም ጓደኛ መስሎ መጣ። በአዲስ ገበያ ፕሮጀክት ውስጥ አጋር እንሆን አለው። ናዲምም እውነተኛ ጓደኛ ማን ነው አለው። እውነት አንተ ስራ ፈልገህን የመጣኸው? ለምን እውነተኛ ዓላማን ትደብቃለህ አለው። ናዲም እውነተኛ ከሆንክ በመስጊድ ውስጥ ሰዎች ፊት ቃል እንገባባ አለው። ከሩቅ ሲመለከቱት ጥሩ ትመስላለህ፣ በቅርቡ ስመጣ ግን እውነቱ ይታወቃል አለው። የምትሮጥበት ሀብት በትዕግስትና በጥረት በክብሬ ውስጥ ተደብቋል። ቃሲም ለአጅድም ነገረው። አሁን ይህን ሀብት በጉልበት መውሰድ አለብን አለ። በዛ ምሽት ናዲም ጎጆ መጣ። ወደ መስኮት ሲደርሱ ቡርኖ ውሻው በድንገት በጣም ጮኸች። እንደ መብረቅ በላዩ ላይ ዘለለች እና ክንዱንም ነከሰው። ናዲም ከጎጆው ወጣ። ጮክ ብሎ እናንተ ሌቦች ሀብቴን ፈልጋችሁን የመጣችሁት? በጥረቴና በክብሬ ፈጣሪ የሰጠኝን ሀብት ልትቀሙኝ ነው ብሎ ጮኸ። በማግስቱ ሰዎች ተሰባሰቡ። ስለዚህ የተጎዳውን ነገር ሁሉ ለማህበረሰቡ ማስረዳት ጀመረ። የተጎዳው ላሉ እውነቱንም ተናገሩ። እነዚህ አይነት ታማኝ ውሻና ሰው አይተን አናውቅም አሉ። መሬት ሁሉ ለናዲም ይሰጣል ተባለ። ናዲምና የመሬቱን ልብ አሸነፈ። ቡርኖ ያች ውሻ የታማኝነት ምልክት ሆነች። አንድ ማለዳ የድሮ ሚስቱ ሻሂስትም ተመለሰች። ፊቷ ላይ ፍረት ይታይባት ነበር። ናዲም ስለሳት ሰርቻለሁ፣ ከቤት ባባረቱ ቀን ህይወቴን አጠፋሁም አለችው። ናዲም በርህራሄ ሰዎች ስግብግብ ይሆናሉ፣ ግን ሰው ያጠፋል ይማራል። አሁንም ገንዘብ የፈልገች ከመጣች ተመለሽ፣ ግን የድሮ ፍቅሬን ፈልጌ የመጣሁ ካልሽ ግን በሩ ክፍት ነው ግቢ አላት። በፈጣሪ ስም ዋጋህን መረዳት ስላልቻልኩ ለዛ ይቅርታን የመጣሁት አለችው። የሰው ዋጋ በገንዘብ ሳይሆን በልብ ውስጥ መሆኑን አስተማርከኝ አለችው። ናዲም እጇን ያዛትና እንግዲያውስ አዲስ ህይወትን ጀምር አላት። ጎጆ ትንሽ ቢሆንም እውነተኛ ልቦች ካሉ ግን ቤቱን ደስተኛ ይሆናል አላት። ቡርኑም በመሃላቸው ዘለለ። ልክ አዲስ ህይወታቸውን የባረከ ይመስል ነበር።